ወበዬ ሸጋ ምን አለ አንዴ ቆመሽ ብናወጋ። ውይ ደግሞ የማነው ጀልጋጋ? ስሚኝማ ወሬ በደረቁ ካለሽ እጅ ብዙነሽ ጋር ሄደን ለምን አንጠጣም ጠጅ? ብዙዬ ጋር ይሳጋማ ከሆነ እጠጣለሁ። ውስጥ ሞቃልሽ እና እዚህ መስጠት ያውቅበታል የምታየው የኛ ነው ይላታል። አለሜ ሌሊቱም ነጋ። ምን አለ ትንሽ አረፍ ብለን ብናወጋ? ነገር አለማችን ጥሩ ከመጣ በዚያውም ሩካዊ ስጋ ከጋብቻ በፊትማ አይሆንማ። አለሜ ስሚኛ አለሜ እኮ የቤና ፈክኝ እኮ አበባ አመሰግናለሁ። እንዴ ዛሬም ከበርታታ ቅብናል እኮ ብሩ ይኸውልሽ ከፊቼ እስከ ቱሉ ዲምቱ ያባቴ ነው መሬቱ። መሬቱ ኋላስ እንዴ ልጃችንስ ምን ይብላ? እሱ ልጃችን ደጃዝማች ከፈኔ የበላውን የኮተቤ ጠጠር ይብላ። ቤተሰቦች ለኔ ህይወቴ ናቸው። ካለነሱ ማንንም የለኝም። እኛ ቤቱን ለቆልን እንዲወጣ ብቻ ነው የምንፈልገው። ከሱ ጋር መኖር ደግሞ ማን ይፈልጋል? በተለይ አባቴ ለኔ ሲል ብዙ ነገር ሆኗል። ተሳክቶልኝ ከዚህ በላይ ባረግለት ደስ ይለኛል። ይሄው በስተርጅና አቃጥሎ ሊደፋኝ ነው። ለእህቴ እንደምሳሳው በዚህ ምድር ላይ ለማንንም አልሳሳም። ቢሳካልኝና በጋለው ደስ ይለኛል። ወንድሜ ታናሽ ቢሆንም አስተዋይ ነገር ነች። አንዳንዴ ግን ኮርኮም ማረጋታለሁ። እስኪ ወንድ ጫፌን እንካኝ እበለቅጠዋለሁ። በነገራችን ላይ እዚህ ለመድረስ የምክንያቱ የአባቴ ምክር ነው። ማሱ አንድ ቀን ማዘውን አድርጎ ያቀም እንዲሁም በተቃራኒው እያረገ ሊያሳብደኝ ነው አሁን። እሺ ታዲያ ቀጣይ ምን እያሰብክ ነው? ለቤተሰቦቼ ከዚህ በላይ እንደማስፈልጋቸው ስለገባኝ ከጎናቸው ሆኜ በቅርበት ልረዳቸው አስቤያለሁ። ከዚህ በላይ ሊበጠብጠን ነው? ይኸውልህ ንገረው፣ እኛ ጋር ለመኖር ካሰበ ህይወቱን ሲኦል ነው ማድረግለት። ምንድነው ከኔ የሚፈልገው? ለምንድነው ማይወጣልኝ? እንደኔ ግን እድለኛ ማን አለ? ቤተሰቦቼ ገና ብዙ እንኖራለን። ለምንድነው ማይወጣልኝ? ህይወቱን ሲኦል ነው ማድረግለት። እበለቅጠዋለሁ። ገና ብዙ እንኖራለን። በያ ይኸው እንደው ቀኑ ሙሉ ስንት ልቀጣ? ኧረ እንዲህ አይባልም። ደስ ያለህ እንዴ? ይሄ አያንስም አባ ማለት ያው እሺ እንደ ልጨምርልህ እንዴ? ደስ ያለህ እንዲህ እኮ አይባልም። ደስ ያለህ እሺ አባ 200 ብር። ኧረ ያንሳል። ምን ሆነ ነው እዚህ ቀኑ ሙሉ እንዴ? አባ ያንሳል። እሺ አካውንት ንገረኝ፣ ስንት ልጨምርልህ? ኧረ አባ ኧረ ደስ ያለህ ምን ሆነ ነው እንዲህ ይባላል? ቤተሰብ ያው ቼክ አድርጎ ልኬልሃለሁ። 10,000 ብር እንዴ? ኧረ አባ ምን ሆነ ነው እንዴ? አንተ ስንት የሰፈር ውሾች እንዴ ልጆች ምናምን እዚህ ስንት ነገር አለ እኮ አንቺ የማታውቂው ስንት ነገር አልፈን መሰለኝ መኪና ስንጠብቅ የነበረው። ኧረ ያንሳል። ከዚህ በላይ ስንት ላክልሽ? ኧረ እንዴ አይባልም። ደስ ያለህ እንዴ? ምን ሆነ ነው አንተ? ያው የሚያንሳል ግን ቤተሰብ ስለሆንሽ ችግር የለውም። ለማንኛውም ስንት ልቀጣ? ኧረ አንቺ ቤተሰብ ነሽ፣ ደስ ያለሽ ሚይ ቆንጆ። ሄሎ ሰላም፣ ሄርሚ ትኖራለች? ሄርሚ የለችም። ማን ልበል? ፍቅረኛዋ ነኝ። አንተ ማን ልበል? እኔ እኮ የ2 ዓመት ባሏ እኮ ነኝ። ወይኔ ወንድ ልጅ ተጫወተችብን። ትሰማኛለህ? ስትመጣ ነገራት። ከዚህ በኋላ የውሃ አልከፍልም፣ የመብራት አልከፍልም፣ ግማሽ የቤት ኪራይ የምከፍለው የነበረውን ካሁን በኋላ አቋርጬዋለሁ፣ አልከፍልም። የመኪና ብድሯን አቁሜዋለሁ፣ አልከፍልም። ለወንድም እያለች ለወንድም ታስገዛኝ ስጦታ ካሁን በኋላ አልገዛም። ትሰማኛለህ አይደል? ስትመጣ ንገራት። ተጫወትንብህ አይደል? እኔ ወንድሟ ነኝ። ስትመጣ ትደውልልሃለች። እሺ እሺ። ጎዳና ወጥቼ ነበር። ስልክ እንዲሁ ነበር ነው ደሳ
ትንሽ ቤት ሰራተኛ ማለት አባ አሁን አንቺ ስራ ትችያለሽ? ሞኮሮኒ አሞኖኩራለሁ፣ ሩዝ አሮዝዛለሁ፣ ፓስታ ፖስታለሁ፣ ስጋ ደግሞ አሰጋለሁ። ለህይወቴ ራሱ ታሰጋለሽ አንቺ። ሰላም ሚሊዮን እባላለሁ። ኧረ እባክህ አልቀረብህም። ሚሊዮን እባላለሁ። ስማ ቪት የማይገዛ ስም ይዘህ ሚሊዮን እባላለሁ ስትል አታፍርም? በነገራችን ላይ ማለት ነው ያንተ ስም በአሜሪካ $7,000 ናት። ባይ $7,000 ኢንዳይሬክት ላምበር and part 2 for funny videos. No, it's enough for me. No. Strange. Spotify. Measures. LinkedIn. LinkedIn, no? LinkedIn. LinkedIn. Nuggets. Apple. PayPal. Starbucks. Is it good? Vampire. Dickers. What do you mean, please? Vampire Dickers. Cheese cut. Microsoft. Indirect Lamber. Indirect Lamber. Kakimbek. Kasimbek no, Kakimbek no. Strawberry. Please, we shall stop here. Nice. እሺ ቆይ እንዴት ላስመጣት ይላል እንዴ? ትራያንጉላር ሜተር ተጠቀማ። ማላያንጉላር ትራያንጉላር ይኸውልህ ምን ታደርጋለህ መሰለህ? ጠጋ ትላትና መጀመሪያ አንድ አይኗን ትፈራለህ፣ ከሁለተኛ አይኗን ትፈራለህ፣ ከዛ ከንፈሯን እያየ በቃ መሳም እኮ ነው፣ ቀላል ነው። አንድ አይን ሁለት አይን ከዛ ከንፈር እመጣው አባቴ። እና ለምንድን ነበር የፈለከኝ? የፈለኩሽማ ምንድነው እንዴ ምንድነው? የከንፈሩን ስቴፕ ነው የረሳሁት ለካ። እንዴ ማን እንዳንተ ምንድነው? ምን ችግር ገጥሞ ነው ወንድሜ? ምን ልርዳ? የሆነች ችግር እንትን ዶክተር ይሄን አፍሪካ አልቆማል። የብዙሃንስ ችግሮች ነው ይሄ። ይበከን አልቆማል። እንደው ምን ይሻላል? ሚስት ጋር ምናምን ስትቆይ ቶሎ ይጨርስክ ነው። ቶሎ ይጨርስ ባህሪ ያለው ትዳሬ ሊፈርስ ነው። ቶሎ ፈሳሽ የማውጣት ባህሪ ያለው የማያፈሰው ነገር የለም። አዎ እስኪ ተነስና ውሃና ፍሳሽ በለው። እስኪ ተነስና እንዲያልቀው እዲ ይሄ ነው እንዲያልቆማ ነው። ይሄማ ፍሬው ክብሪት እኮ ነው አልቆማ ያለው እንዴ። ይሄንን ማበደል አላቆመው ወንድሜ። በጣም ሙሉ ለሙሉ ይሄ አፍረተ ገላ ሳይሆን እግር ነው የሚባለው ወንድሜ። ምን ለየት አልደበቀው ነገር ተፈጥሮ ምን ላይ ወንድሜ። ይሄን አሁን ናስኪ ምንድነው ይሄ እንትን ነው ጉኝ እንትን ነው። ሙሉ ለሙሉ በአጠገቡ ያሉ ደኖች መወገድ አለባቸው። ፍሪ መሆን አለበት። ለዛ ነው ደብሮ በቃ ልጫዋላጫዋል እና በጣም ትልቅ ነው ወንድሜ። እና አነስ የሚያደርግ ነገር ጎመን፣ ጥቅል ጎመን ምናምን ብላበት። ይሄ ከሚስት ጋር አይደለም ከዘመድ ጋር ያቆራርጣል ወንድሜ። እና አሁን ምን ታደርጋለህ መሰለህ? ቤቲን አዝዤልሃለሁ ከቁርስ በፊትና ከቁርስ በኋላ እሱ ፋርማሲ ያሳያል ወንድሜ። እና እንትን ነው በር ምናምን ሌላ ተላላፊ ነገሮች አትሸጓጉርበት። ሚስት ጋር ብቻ ፎከስ አድርግ እና ሂድ ወንድሜ፣ ሂድልኝ በእናትህ
እሺ ዶክተር፣ በጣም አመሰግናለሁ። አውራሪስ የመሰለ